بسم الله الصلاة والسلام على رسول الله صلى الله عليه وسلم السو يروم سوسيهون سموم أيوب ابن موسى ابن رازح ابن عيس ابن إسحاق ابن إبراهيم يبلل الناتو يلوط عليه السلام لجستهون أباتهم بأند أملاك ميامن أهداوي نبر الله سبحانه وتعالى نبي الله أيوب عليه السلام بقرآن النات هقاشهون وقنينو من يامر باريا እርሱበት አመላሳነው ሲል ያወድሰዋል። አዩብ አለይሂ ሰላም ቶሎ ወደ አላህ ተመለሽ፣ አላህን አስተዋሽ፣ አመስጋኝ፣ ትዕግስተኛና ጽኑ የአላህ ባሪያ ነበር። ይህም የእርሱ መዳኛና በአላህ ሱብሓነሁ ወተዓላ የመወደሱ ዋነኛ ምክንያት ነበር። የመላእክት ጭፍሮች እንዴት እነዚያ ለአላህ የሚተናነሱ ሰዎች የአላህን ውዴታ እንዳገኙና እነዛ ኩራተኞቹ ደግሞ እንዴት የሱን ውዴታ እንዳጡ እየተዋዩ ሳሉ አንድ መልአክ ዛሬ በመድር ላይ የአላህ ምርጥ ፍጥረት አዩብ ነው። እርሱ ትልቅ የሆነን ትዕግስት የሚያሳይና ቸር የሆነውን ፈጣሪውን ሁሌ የሚያስታውስ የተከበረ ስብዕና ባለቤት ነው። እርሱ ለአላህ ባሮች ምርጥ የሆነ ምሳሌ ሲሆን ጌታውን በምላሹ ረጅም የሆነ ሕይወትንና መዓት የሆኑ አገልጋዮችን ሰጥቶታል። እርሱም በተሰጠው ጸጋ ደሃዎችን ያበላል፣ የታረዙትን ያለብሳል፣ ባሮችንም ነፃ ለማውጣት ሲል ይገዛል። ለነዛም ከእርሱ ምጽዋት የተቀበሉትን ሰዎች ለእርሱ ውለታ የዋሉለት እንደሆነ እንዲሰማቸው የሚያደርግ ደግና ብልህ ሰው ነው አለ። ኢብሊስ ይህን በሰማ ጊዜ በጣም ተረበሸ። አዩብን እንዴት አድርጎ በክህደት ወጥመድ ማጥመድ እንደሚችል እቅድ ማውጣት ጀመረ። ወደ አዩብም እየተጣደፈ በመሄድ አዩብን በዱንያ ብልጭልጮች በማታለል ከእምነቱ ለማስወጣት ሞከረ። ነገር ግን አዩብ አለይሂ ሰላም እውነተኛ አማኝ ስለነበር እንደነዚህ አይነት መጥፎ ሐሳቦች ሊያታልሉት አልቻሉም ነበር። ይህ ነገር በጣም ያበሳጨው ኢብሊስም አዩብን በጣም መጥላት ጀመረ። አዩብ በተከታታይ አላህን ያወደሰ ቢሆንም ውደሳው ግን በአላህ በማመን ሳይሆን አላህ ለእርሱ የሰጠውን ሀብት እንዳያነሳበት በማሰብ ብቻ እንደሆነና የአዩብ ዱዓ የታይታና የስስት ብቻ እንደሆነ በዛ ላይ አላህ የሰጠውን ሀብት ቢያነሳበት ምላሱ ተሳስታም ቢሆን የአላህን ስም እንደማታነሳና ዒባዳውን ወዲያውኑ እንደሚያቆም ለአላህ ተናገረ። አላህም ለኢብሊስ አዩብ የእርሱ እውነተኛ ባሪያ እንደሆነና ለጥቅማ ጥቅም ብቻ ብሎ እንደማይገዛው እምነቱም ከልብ የመነጨ እንደሆነና ቁሳዊ እንዳልሆነ ነገረው። ነገር ግን የአዩብን የእምነት ጥግ ለኢብሊስ ለማሳየት ሲል አላህ ኢብሊስንና ግብረ አበሮቹን በአዩብ ሀብት ላይ የፈለጉትን እንዲያደርጉ ፈቀደላቸው። ኢብሊስም በዚህ ሰዓት በጣም ደስተኛ ሆነ። ግብረ አበሮቹን በማሰባሰብም የአዩብን እንስሳት፣ አገልጋዮችና እርሻዎችን ያለምንም ንብረት ባዶን እስኪቀር ድረስ ለማውደም አቀደ። ያቀደውንም አንድ ባንድ አደረገ። ከዚህ በኋላ ኢብሊስ ጠቢብ ሽማግሌ በመምሰል አዩብ ፊት ለፊት በመምጣት እንደዚህ አለው፣ ሀብትህ ሁላ ኮድሟል። አንዳንድ ሰዎች ይህ ሁላ የሆነው ያለቅጥ ብዙ ንብረት ለምጽዋት ስለምትሰጥና ሰዓትህን ከልክ ባለፈ መልኩ ዒባዳ ላይ ስለምታሳልፍ ነው ይላሉ። አንዳንዶቹ ደግሞ አላህ ይህንን ሁላ መከራ ባንተ ላይ ያመጣብህ ጠላቶችህን ለማስደሰት እንደሆነና አላህ ጉዳትን መከላከል ቢችል ኖሮ ያንተን ይከላከል ነበር ይላሉ ብሎ አዩብን ለመውሰስ ሞከረ። አዩብም አላህ ከኔ የወሰደው ለእርሱ የሚገባውን ነው፣ እኔ ለሆነ ጊዜ የእርሱ ባለ አደራ ብቻ ነበርኩ፣ እርሱ ለፈለገው ይሰጣል፣ ለፈለገውን ደግሞ ይነሳል ሲል በሙሉ እምነት መለሰለት። ንግግሩን እንደጨረሰም አዩብ አለይሂ ሰላም ሱጁድ ወረደ። ኢብሊስም ይህንን በተመለከተ ጊዜ በጣም ተበሳጨ። ወደ አላህም ከአዩብ ሁሉንም ንብረቱን ጋፈፍኩት፣ ግን አሁንም እሱ ላንተ አመስጋኝ ነው። ነገር ግን እሱ ይህንን ያደረገው ቅሬታውን ለመደበቅ እንጂ ታማኝ ሆኖ አይደለም። እሱ ብዙ ልጆች አሉት። የወላጅ ትክክለኛ ፈተና ደግሞ በልጆቹ ነውና በልጆቹ ስፈትነው አንተን ይረሳሃል አለው። አላህም ይህ ነገር የአዩብን እምነትና ትዕግስት ፈጽመው ሊቀንሰው እንደማይችል ቀድሞ እየነገረው ለኢብሊስ ፈቀደለት። ኢብሊስም ለዚህ መጥፎ ውጥኑ ግብረ አበሮቹን አሰባሰበ። የአዩብ ልጆች የሚኖሩበትን ቤት የአዩብ ልጆች በተቀመጡበት ሰዓት ላይ የቤቱን ምሰሶ አፈረሰው። ቤቱን በልጆቹ ላይ ተናደባቸው። ሁሉም ልጆቹም በአንድ ላይ ሞቱ። ከትንሽ ቀናት በኋላ ኢብሊስ አስተዛዛኝ መስሎ አዩብ አለይሂ ሰላም ዘንድ በመሄድ ልጆቹ የሞቱበት አጋጣሚ በጣም አሳዛኝ ነበር፣ በእርግጥ አምላክህ ለጸሎትህ የሚገባህን ሽልማት እየሸለመህ አይደለም ብሎት በጉጉት የአዩብን መልስ ለመስማት ቆመ። ነገር ግን አዩብ አለይሂ ሰላም አላህ አንዳንዴ ይሰጣል፣ አንዳንዴ ይነሳል፣ አንዳንዴ በስራችን ደስተኛ ይሆናል፣ አንዳንዴ በስራችን ደስተኛ አይሆንም። ነገሩ ለኔ ጠቃሚ የሚሆን ጎጂ በጽናትና በምስጋና በእምነቴ ላይ ቆያለሁ ብሎ እንደገና ሱጁድ ወረደ። ይህንን ባየ ጊዜ
ኢብሊስ እንደገና በጣም ተበሳጨ። ወደ አላህም ጌታዬ ሆይ የአዩብ ሀብት ጠፍቷል፣ ልጆቹም ሞተዋል። ነገር ግን እሱ አሁንም ጤነኛ እስከሆነ ድረስ ሀብትና ልጆች ይመለሱልኛል በሚል ተስፋ አንተን እየተገዛ ይቀጥላል። በሰውነቱ ላይ ስልጣን ስጠኝና አላድከመው። ይህን ያንተን ማምለኩን ችላ በማለት አመፀኛ ይሆናል አለው። አላህም የአዩብን ጠንካራ እምነት ለኢብሊስ ለማሳየት ስለፈለገ በሰውነቱ ላይ ስልጣን እሰጥሃለሁ፣ ነገር ግን በነፍሱና በልቡ ላይ ስልጣን የለህም። እነዚህ ቦታዎች የኔና የሃይማኖቴ ዕውቀት መኖሪያ ቦታዎች ናቸውና አለው። ኢብሊስም አዲሱን ስልጣኑን በመጠቀም የአዩብን ሰውነት በበሽታ ሞላው። በሽታውም አካሉን ሙሉ በሙሉ በማዳረስ አዩብ አለይሂ ሰላም አደገኛ በሆነ ህመም እንዲሰቃዩ አደረገ። ነገር ግን አዩብ አለይሂ ሰላም በዚህ ሁሉ ስቃይ ውስጥ ቢሆንም እንኳን በእምነቱ ላይ ጠንካራ በመሆን ይህንን ከባድ ጊዜ ያለምንም ማማረር ያሳለፈ ነው። የአላህ ቀን ባሪያ የሆነው አዩብ አለይሂ ሰላም ከአላህ እዝነት ተስፋ ሳይቆርጥ ለእርዳታም ከአላህ ውጪ ወደ ሌላ ሳይዞር የአላህን እዝነት በተስፋ እየተጠባበቀ ቆየ። የእርሱ ደግና ውድ ሚስቱ ስትቀር ሁሉም የቅርብ ዘመዶቹም ሆኑ ወዳጆቹ በሽታውን በመጠየፍ ሸሹት። ሚስቱ ግን እርዳታ በሚያስፈልገው ጊዜ ከጎኑ በመቆም የነፍስ አጋርና ምቾቱ በመሆን በእነዚህ የስቃይ ጊዜያት ውስጥ አብራው ቆየች። ኢብሊስ የአዩብን ጽናት በተመለከተ ጊዜ ተስፋ ቆረጠ። ግብረ አበሮቹን አስጠርቶም ስለ አዩብ ቢያማከራቸውም ሊረዱት አልቻሉም። የኢብሊስን ተስፋ መቁረጥ የተመለከቱት ሰይጣናት ታዲያ አንተ አደምንና ሚስቱን አሳስተሳለህ፣ እንዴት አዩብን ማሳሳት ያቅተሃል አሉት። ኢብሊስም ሰው ተመስሎ ወደ አዩብ ሚስት በመሄድ ባልሽ የት ነው ብሎ ጠየቃት። እርሷም አልጋ ላይ ተኝቶ ሕይወት የሌለው ሌላ ፍጡር ወደሚመስለው ባሏ እያሳየች ይሄው እዚህ በሞትና በሕይወት መካከል ተንጠልጥሎ ይገኛል አለችው። ኢብሊስም አዩብ ጤነኛ ሀብታምና በልጆች የተሞላ የነበረበትን ጊዜ አስታወሳት። ወዲያውኑም እያሳለፈች ያለውን በመከራ የተሞሉ ዓመታት ባስተዋለች ጊዜ ስቅስቅ ብላ ለቀሰች። ወደ አዩብም በመሄድ ይህንን ከጌታችን የመጣ ስቃይ ለስንት ዓመታት ልትሸከም ነው የምትፈልገው? በቃ እኛ ያለ ሀብት ልጆች ወይም ጓደኛ ለዘላለም ለብቻችን ልንኖር ነው። ለምንድን ነው አምላክህን ለምነህ ይህ ስቃይ እንዲወገድ ማታረገው አለችው። አዩብም ይህንን ከሷ በሰማ ጊዜ በረጅሙ በመተንፈስ ረጋ ባለመልኩ መቼም ኢብሊስ ወስውሶሽ አማራሪ እንድትሆኝ አድርጎሽ መሆን አለበት እንደዚህ ያልሽ፣ እስኪ ንገሪኝ ለስንት ዓመታት ነው ሀብታምና ጤነኛ ሁኜ የኖርኩት አላት። እሷም ለ80 ዓመታት አለችው። አዩብም እሺ ለስንት ዓመት ነው እንደዚህ ሆንኩት በማለት ጠይቃት። እሷም ለ18 ዓመታት አለችው። አዩብም እኔ በስቃይ የኖርኩባቸው ዓመታት በምቾት ከኖርኩባቸው ዓመታት ሳይበልጡ ጌታዬን ለመለመን አፍራለሁ። አንቺ ግን ኢማንሽ የደከመና በአላህ ውሳኔ የተማረረሽ ትመስላለሽ። እንደገና ጤነኛ ከሆንኩኝ በአላህ እምላለሁ 100 ጅራፎችን ገርፍሻለሁ። ከዛሬ ጀምሮ አንቺ ያመጣሽውን ምግብና መጠጥ ከመጠቀም ራሴን አቅቤያለሁ። ለብቻዬ ተይኝና ጌታዬ በእኔ ላይ የሚያስደስተውን ይስራ አላት። ልቧ ስለተሰበረ እያለቀሰች ምንም ሌላ ምርጫ ስለሌላት እርሱን ትታ ወደ ሌላ ቦታ ጥገኝነት ጠይቀች። በዚህ ረዳት አልባ ሁኔታ ላይ ሆነው አዩብ አለይሂ ሰላም ወደ ጌታቸው በመዞር ጌታዬ ሆይ እኔ መከራ አገኘኝ፣ አንተም ከአዛኞቹ ሁሉ ይበልጥ አዛኝ ነህ ሲል ተጣራ። አላህም በእግርህ ምድርን ምታ፣ ይህ ቀዝቃዛ መታጠቢያ መጠጥም ነው አለው። ከጉዳትም በእርሱ ላይ የነበረውን ሁሉ አስወገደ። ቤተሰቦቹንም ከእነሱም መሰላቸውን ከአላህ ዘንድ ለችሮታና ለተገዢዎች ማስገንዘቢያ ይሆን ዘንድ ሰጠው። አዩብ አለይሂ ሰላም በትዕግስት ፈተናውን አለፈ። ዱዓ ባደረገበት ቅጽበትም ጤናው ተመለሰ። ነገር ግን ሚስቱ ከእርሱ ተነጥላ መቆየት ስላልቻለች ከትንሽ ቆይታ በኋላ ይቅርታ ለመጠየቅ ተመለሰች። ቤቷ በተመለሰች ጊዜ በድንገታዊ ለውጥ እጅጉን ደነገጠች። አዩብ እንደገና ጤነኛ ሆኖ በተመለከተች ጊዜ አቀፈችው። አላህንም ለማያልቀው ዝነቱ አመሰገነች። አዩብ አለይሂ ሰላምም ሚስቱን መጉዳት ባይፈልግም በአላህ ስም መሐላ ፈጽሟልና መሐላው እንዲሞላ አላህ በእጅህ ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርስ ብሎ አዘዘው። አዩብም መሐላውን ፈጸመ። አላህም እኛ ታጋሽ ሆኖ አገኘነው፣ ምን ያምር ባሪያ፣ እርሱ በጣም መላሳ ነው ሲል አወደሰው። አዩብም ራቁቱን ሸዋር እየወሰደ ሳለ ብዛት ያለው ወርቅ ወደ እርሱ በብዛት ተወረወረ። እርሱም በልብሱ ወርቁን መሰብሰብ ጀመረ። አላህም አዩብ ሆይ የምታየውን የምትፈልገው እኔ በጣም ሀብታም አላረኩህም እንዴ አለው። አዩብም አዎ ጌቴ፣ ነገር ግን እኔ ያንተን ስጦታ መተው አልችልም አለው። ታሪኩን አስተማሪ ሆኖ ካገኙት ሰብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።